ይችን እንዳንናገር ነበረ። ፋኖ ይገደል ብሏል። አዎ የብልጽግና ፋኖ ለምንድን ነው እንኳን መርዝ አልኩ አንገቱን መቆረጥ ነው ያለበት። ቆርጠህ አውጥተህ ለህዝቡ ታሰማኔ አማራ ያውቀኛል ከምን ተነስቼ ያን ንግግር እንደምናገረው ያውቃል። ቆርጣችሁታል ነው የሚል ከታች ሰው ቆርጣችሁታል። ከአንድ አማራ ታጋ ይሄንን አንሰማም ነው ያላችሁ። ገበሬው ራሱ አሰምቶ ፋኖች አሉ ሲሰሙት ሲልኩላቸው አያ የለም ሞታ እናውቃ ትክክለኛ ፋኖች ኖ የለም እኛን አይልም። ሌቦችን ነው ይተዋወቃሉ። አዚያ ዘራፊዎችን ነው ገዳዮችን ነው መምራን የሚገሉ ነው ይላሉ አሉ። እነዚያ ደግሞ ዋናዎች እኛን ነዋ ይላሉ። ዋናው ግን አንዳንድ ጥሩ ፋኖች ውሸት ነው ያሳዩ ሲባል ቆርጠውታል። ሙሉን አሰሙ። ሞታ ረጅም ቪዲዮ ነው እንጂ የሚሰራ አጫጭር ቪዲዮ አይሰራ። ይሄው የምታዩት ረጅም ሰዓት ነው። ከዚች ጋር ይቆርጡና እኔን ለማስጠላት ነው